ለምንድነው የመጣችው ተባራችሁት መሰረት የመጣ ነው ልጃቸው ጽዮን ጌታቸው ለልጃችን ይስሐቅ ለመጠየቅ ነው። ሽማግሌዎቹን አለቃቸው ምን እንደሚያስረዱ ማለቅም በጣም ተጨንቄያለሁ። እኛም ማግብተው ወልደን ስላየ ነው ልጆቻችን ወደዚህ እንዲቀላቀሉ ስንል የመጣ ነው ለተከበረው ቅዱስ ለሆነ የጋብቻ ጥያቄ። እሺ ምን ቢባሉ እስካሁን አላወቅንም። ልቤ መንታ እየመታ ነው። አብሮ የሚመጣ ሰው የተከበረ ሲሆን ጀርባውን ማየትና ማወቅ ይቻላል። በእውነት ለመናገር ሳያችሁ እኔ ከልቤ በጣም ነው ደስ ያለኝ። እሺ ቁጭ በሉ ተቀብለናል። እሺን እንግዲህ ስጦታ ለሽታችሁ ያቀረብን ሁሉ ተቀበሉ። እንግዲህ ተጫውቱ። አሁን ኦሬዲ ተቀላቅለናል። እቺ ልጅ ወደ እናንተ ስትገባ ዓለም ይዛ ትግባ። ይሄ ልጅ ወደኛ ሲገባ ዓለም ይዞ ይግባ። እኛ ባጎደልነው መላእክት ሰማዕታቶች ይምልበት ሙሉ ነው። ለዚህ ኬሬ ይሁን እንዳባይ ባለው እንዳንቺ ባዘቶ ለጋብቻው ኬሬ ይሁን ወላለነው ኬሬ ይሁን እና እኔ በእውነት ወርቅ የሆነች ልጅ ነው የምሰጠው። እሱን ደግሞ እጅግ በጣም ነው የምወደው። ኢዜ ታስተውታለህ? ያን ጊዜ የተገናኘንበት ጊዜ ጀምሮ ከእህቴ ልጅ እኩል እንደ ልጄ ነው የምቆጥርህ። ሁለት ሰው ነው ልጄ ብዬ ስልኬ ላይ ሴቭ ያረኩት፣ ይስሐቅ ልጄ እና አቢ ልጄ ብዬ ነው ሁለታችሁን ያረኩት። አንዱ አንተ ነህ እና ይስዬ በእድሜ ቆይቼ ያንተን ክብር ስላየው ደስ ብሎኛል። ያለውን ይፈልጋለሁና በጣም የምፈልገው ልጅ ነው ይስዬ። ለዚህ ስላበቃ በእውነቱ እጅግ በጣም ደስ ብሎኛል። አንተ በጣም ጥሩ ሰው አክባሪ፣ መጨረሻውን ያሳምርልህ። ትዳር፣ ኑሮ፣ ሥራ፣ ሕይወት ሁሉ ይባረክ። መልካምነትን ስላየ ፈጣሪ ለዚህ ቀን ውስጥ ሁሉንም ነገር አድርጎልሃል። እንግዲህ ዛሬ ሸዋቅሌ ሆኜ መጥቻለሁ። ከዚህ በኋላ ደግሞ ሰርጉን እንጠብቃለን። ይስሐቅ እየወዳለሁ፣ አከብራለሁ። መልካም ጋብቻ